ወንድማችን እኔን የሰማች እናንተንም ትስማችሁ ይበላችሁ። እስቲ በላችሁ። እኔን የሰማች እናንተንም ትስማችሁ፣ በቤታችሁ መታ ትጎብኛችሁ፣ ቋጠሯችሁን ትፍታላችሁ። የምናየው ወንድማችን ወጣቶች ይህ መልእክት ለእናንተ ነው። ጫት ለምንቅም፣ ሲጃራ ለምናጭስ፣ የእግዚአብሔርን ቤት እንደ እግዚአብሔር ቤት ስለማንቆጥር ሰዎች እግዚአብሔር እንዲቀጣን ይሆናል። እግዚአብሔር ከሁላችን ጋር ይሆን። ወንድማችን ሆዱስ በጣም ትልቅ ነገር ይገላበጥ ነበረ። ወደ ሆስፒታል ሄደና ሰርጀሪ ለመደረግ ቀጠሮ ያዘ። ድንግል ማርያምን ለመማፀን ወደ ሰሚነሽ ኪዳነ ምሕረት መጣ። እናቴ ሰሚነሽ ኪዳነ ምሕረት ሰርጀሪ ለመደረግ ዶክተሮች ቀጠሮ ይዘዋል። እባክሽ ሆዴ እንዳይቀደድ ስለት እንዳይነካኝ አውደ ምሕረት ላይ እመቤታችን ድንግል ማርያም ሰርጀሪ ትሰራለች ሲባል ሰማሁ። ሰርጀሪ ስሪኝ አንቺ ብዬ አለቀስኩባት። ይኸው ሳትውል ሳታድር የማር እምነቷን በጸበሏ ጠጥቶ እባብ ወደ 12 ሜትር እባብ የተዘለዘለ ስጋ ሐሞት የሚመስል ከዚህ ከምታዩት ወጣት ውስጥ ወጣለት። ሲያመስግኑ ይረባችሁ፣ አመስግኑ። ለዓለም ሰሚነሽ ደጅ ላይ ለሚመጣ ሁሉ ምስክር እንዲሆን ብሎ ወደ ከተማ ሄደና ይህንን በሞባይል ያነሳውን በሙሉ ይኸው በባነር አሰርቶ ይዞ መጣ። እዚህ ውጭ በር ላይ ህዝቡ ሁሉ እንዲያየው እናደርጋለን። እሱን የሰማች እናንተንም ተስማ ወገኖች። በእምነት ንሽ እንዴት ነው እዚህ ያለው ህዝብ እንዴት እንደዳንክ ማወቅ ስለሚኖርበት እንዴት ልጅቻል ሲነገራቸው እኔ የዳንኩት ደብረ ዘይት ነበር የምኖረው። ሰርጀሪ ዛሬ ከምታረጉ ነገ አድርጉልኝ አልኳቸው። እቤቴ ገባሁና ገብርኤል ሆይ እባክህን መንገዴን አንተ ምራኝ፣ እኔ ኃጢአተኛ ነኝ፣ እባክህን አንተ ጎብኘኝ አልኩኝ። ይህ ሰርጀሪ የሚደረግ ከሆነ ግን አንተ እርዳኝ አልኩኝ። ወደ ሰርጀሪ ጠዋት ስገባ እስቲ ቸክ አድርጎ ስራቸው ቸክ ሲያደርጉ ምንም ነገር የለም አሉኝ። ትርፋንጀን ነበር ተባልኩት መጀመሪያ። ከዛ ገብርኤል ሄጄ አለቀሱ። ሳለቅስ እናት ጋር ሂድ ጅሮ አርሴማ ተባልኩ። ጅሮ አርሴማ አይኩኝ። ጅሮ አርሴማ ስጠጣ ወርታች ግን ጸበሏን የጥቷን ጸበል ስጠጣ ወርታች ነበር እንደሰው እንደ ጉድማ። ከዛም በኋላ ዋሻ ገብቼ ሱባኤ ስጠይቅ ሰሚነሽ ኪዳነ ምሕረት በሯን ክፍት አድርጋ የጠበቃችሁን ልጄ ና ሂድ አለችኝ። ወደዚህ መጣሁ። ጸበል እንኳን አልተጠመኩም። እግዚአብሔር የማውቀው ውስጥ ጸበሏን አስቀዳውና መጣሁና እዚሽ ጋር ነው ቆሜ እናቴ ሰሚነሽ ሆይ ቋጠሮን ትችልኝ፣ የበደሉኝ ሁሉ ይቅር በይልኝ፣ ምሕረትን ስጭልኝ፣ ሀገሬን ማሪልኝ፣ አባቶችን ጠብቂልኝ፣ እኔንም ጠብቂኝ አልኩኝ። ትራዟን 3 ጊዜ ነው ያራስኩት። ይህ ምስክሬ ማምላክን እቤቴ ሄጄ ግን የማር እመቷና ጸበሏን በጥብጬ የጠጣሁት። ከ30 ደቂቃ በኋላ የሀገር ነው የወጣው። ያላነሳሁት የሀገር አለ። እናንተንም ትጎብኛችሁ ነው። እልል ብላችሁ አመስግኑ፣ እልል ብላችሁ አመስግኑ። እዚህ ጋር ውጭ ላይ እናስቀምጥላችኋለን። ለምን መሰላችሁ? ምልክትን ስለምትፈልጉ ነው። እናንተ ምልክትን የሚፈልግ ትውልድ እንዲህ ማየት ስላለበት ወንድማችን በባነር አሰርቶ እዚህ ጋር የምታዩት የተዘለዘለ ስጋ፣ እዚህ ጋር የምታዩት ወደ 12 ሜትር የሚሆን እባብ ከሰው ሆድ ውስጥ ወጣ። እረ ክብር ለድንግል ማርያም። እልል ብላችሁ አመስግኑ። እሱን የሰማች ድንግል እኛንም ትስማ። ቀጣይ ይሄን እናስቀምጣለን። ደስ ብሎናል። ሲያመስግኗት ድንግል ማርያም 16 ዓመት ሙሉ ሰይጣን የዘጋው ጉዳይ ነበረኝ አለችኝ። በደንብ ስሙ። 16 ዓመት ሙሉ ሰይጣን የዘጋው ጉዳይ ነበረኝ። የካቲት 6 እና 7 እዚህ ቦታ ላይ መጥቼ የገዳሙ አስተዳዳሪ እጃችሁን አውጡ ብለው ሲያስተምሩን ኪዳነ ምሕረት የተዘጋባችሁን ነገር ሁሉ ትክፈትላችሁ ብለው ሲናገሩ እኔም አሜን አልኩ። መብራን የኔንም መንገድ አንቺ አስተካክልኝና
የአንድ ወር ደሞዜ 1400 ብር ነው፣ እሱን እሰጥሻለሁ ብዬ ተሳልኩ። የ16 ዓመት ጉዳይን 5 ቤተሰቦቼ ወደ ሌላ ሀገር ሲሄዱ እኔ ብቻዬን ቀርቼ ሰይጣን መንገዴን እየዘጋው ተፈትኜ ነበር። የእናቴ ኪዳነ ምሕረት ጸሎት ደርሶልኝ ጉዳይን ሁሉ ጨርሳልኛለች። ለእኔ የደረሰች ወላዲተ አምላክ ለእናንተም ትድረስላችሁ አመስግኑልኝ ብላ የተሳለችውን ይዛ መጣለች። እልል ብላችሁ እግዚአብሔርን አመስግኑ። እኔ የመጣሁት ያው ከምስራቅ ጎጃም ሞጣ ከሚባል ከተማ ነው። የመጣሁትም ሪፈር ተጽፎልኝ ወደ አዲስ አበባ ጥቁር አንበሳ ሆስፒታል ነበር የመጣው። ያው ጥቁር አንበሳ ሆስፒታል ላይ ተመረመርኩ፣ ሙሉ ምርመራ አደረኩኝ። የልብ ቧንቧ መዘጋት ነበር የተባልኩ። ሙሉ ምርመራ ሲደረግ ግን እዚህ መሰራት አልችልም፣ ያው በግል ነው፣ ህመም ከባድ ነው፣ አሁን ለዚህም ወረፋ ነው ተባልኩ። ያው በሌላ በግል ደግሞ ወርኩኝ። በግልም ሰድ ያው ህመም ከባድ ስለሆነ መረመሩኝ። እንደዚያው ህመም ከባድ ስለሆነ ወደ ከፍተኛ መሄድ አለብህ፣ እዚህ ልትድን አትችልም አሉኝ። ወደዚያኛው ወዳሉኝ ደግሞ ሰድ ያው 1 ሚሊዮን ብር ትከፍላለህ፣ ይህም ሆኖ ግን ሰርጀሪ ነው የምትሰራው፣ ልትድንም ላትድንም ትችላለህ የሚል ነገር ሲባል እንግዲህ ወንድሞቼ ነበሩ እዚያ። አንዱ ወንድሜ እዚህ መጥቶ ያውቅ ነበርና አይ ወደ ሰሚነሽ እንውሰደው ብለዋል። ለመቅረቡ ብለው የሆነ ገዳም ቦታ ካለው ወሰዱ ስላቸው እንጦጦ ኪዳነ ምሕረት ለመጀመሪያ ጊዜ ቅዳሜውን ወሰዱኝና ተራራዋን ጸበሉን ተጠምቄ ተራራዋን መውጣት አቃተኝ። ከጸበሉ ወደ ቤተክርስቲያኑ ለመሄድ መንቀሳቀስ አልችልም። 3 ሳምንት ቁጭ ብዬ ወንበር ላይ ነበር ማድር። መተኛት አልችልም፣ መቆም አልችልም ነበር። ያው እዚያ ሀርኩ የወሰዱኝ በኮንትራት መኪና ነበር የወሰዱኝ። ያው ወደ ቤተክርስቲያን መሄድ ሲያቅተኝ ምን እናድርግ ቤተክርስቲያን ታልደረሰማ ምናምን ሲሉ እነሱ እኔ ወደ ተመልሼ ወደ ጸበል ቦታ አርኩና እሪብ እያለቀስኩ ኪዳነ ምሕረት ወይ እንዲሁኝ እኔ ልቀር ነው ወይ መሞቴ ነው ወይ ብዬ ቤተክርስቲያንሽ እንኳን ደጅሽን እንኳን ሳረግጠው በዚሁ ተመልሼ መሄድ ነው ወይ ብዬ እሪብ እያለቀስኩ በመነገው ሁዱን ወደዚች መጣን። እዚህ ስንመጣ ያው መናሪያው ላይ ወረድ መናሪያው ላይ ወርደን እዚች ቤተክርስቲያኑ አስተምንገባ ድረስ 4 እዚህ አርፌ ቁጭ እያልኩ ነው የመጣውኝ። ያው ማውራት በስልክማ ተቤተሰቦችም መነጋገር አልችልም፣ መቆም አልችልም፣ መተኛት በጎኔ አልችልም። እንዲች አለ ወንበር አንድ ወንበር ላይ እንዲች ቁጭ ብዬ ነው ማድረው ሞለው ነበር። ያው እዚህ ከመጣው በኋላ መምህርን አገኘዋቸው። መምህር ጋር ተገናኘን። ያው መምህርን እንደዚህ ምን ነው አሉኝ። ያለውን ነገር ያው ልሳኔን በጣም ዘግቶኝ ነበር። ቀስ ብዬ ያለውን ነገር ነገርኳቸው። ማውራት አልችልም፣ እንደዚህ መተኛት አልችልም፣ ጸሎት ያርጉልኝ ያልኳቸው። አይዞህ በርታ ትድናለህ አሉና ቅባ ቅዱስን ቀቡኝ። ከዚያ በኋላ ገርል ቤት ገባው። መስፈሪያው ላይ ሄድኩ። ከዚያ ሻል እያለኝ 3 ቀን ቁጭ ብዬ አድር ያለው የብሎኬት ጉብ ያለ ቦታ ላይ ስለምቀመጥ ብሎኬት አረኩና ቦርሳውን አድርጌ 3 ቀን እዚሁ ማታም ቀንም ቁጭ ብዬ አድር ያለው። በአራተኛው ቀን ከምሽቱ 7 ሰዓት ላይ እንቅልፍ ጀመረኝ። መተኛት ጀመርኩ በጎኔ። ከዚያ እያለ ያው ጸበሉንም እምነቱንም የሚደረገውን ቲሸርቱን ሁላ ገዛው፣ ድርሳነ ኪዳነ ምሕረቷን ገዛው። በዚህ ያለውን በሙሉ አደረኩኝ። በአባቶችም በሱባኤው ወቅት ጸሎት አስደረኩኝ። እንደዚሁ ነው። ያው አሁን ላይ መተኛት እችላለሁ፣ መንቀሳቀስ እችላለሁ። እንደውም አሁን ይሄንን ሳምንቱን 2 ሳምንቱን ጾሟን ቁሚ አስቀድሼ ኪዳን አስደርሼ ያው እመቤቴ ክብር ግባት ያው እንደዚህ አድርጋ ፈውስ ሰጥተኛለች። እዚያ ደግሞ በህይወቴ ምስርና ክክ በልቼ አላውቅም። ግን እዚህ ምግብ ቤት ላይ እንደመጣው በለው። ከበለው ጀምሮ ያው ስታው ምንም ነገር ያለኝ የለም። ደግሜም አሁን ዛሬ በለው ምንም ነገር የለ። ያው ጨንጓራ ነው ምስር ክክ እንዳትበላ ተብዬ ነበር የተባልኩ። ይሄንም ተፈውሻለሁ። እናቴ ለኔ ደረሰኝ ለሁሉም ትረስ ያው በማለት እመቤቴን አመሰግናለሁ። አንቺ ነሽ ጉልበቴ በደከመ ጊዜ የልቤ መጽናኛ ረዳት ምርኩዜ ረዳት ምርኩዜ እኔስ በምግባሬ ደካማ ሆኛለሁ
ደካማ ሆኛለሁ እዘኝ ልድንግል እለምንሻለሁ እዘኝ ለማርያም እማጸንሻለሁ